ዩቲዩብ የፕሪሚየር ላይት የተባለውን የደንበኝነት ምዝገባ አገልግሎት ወደ ሁሉም ሀገራት በማስፋፋት ለቪዲዮ ፈጣሪዎች ተጨማሪ የገቢ ምንጭ ይፈጥራል። በታወጀው አዲስ መመሪያ መሰረት የዩቲዩብ የፕሪሚየር ላይት አገልግሎት የዩቲዩብ ፕሪሚየም አገልግሎት በሚሰጥባቸው በሁሉም ሀገራት እንደሚዘረጋ ገልጸዋል ማለት ነው። ሆኖም ግን ለየት የሚለው ነጥብ የሚከተሉት መልኩ ነው። አንደኛው አገልግሎቱ ኢትዮጵያ ውስጥ ከጀመረ ዩቲዩብ ፕሪሚየም ወይም ፕሪሚየም ላይት ክፍያ አገልግሎትን በኢትዮጵያ ውስጥ በይፋ ሲጀምር ማለት ነው በኢትዮጵያ ያሉ ተመልካቾች ወርሃዊ ክፍያ በመክፈል ቪዲዮዎችን ያለ ማስታወቂያ ማየት ይችላሉ። ሁለተኛው ደግሞ ለቪዲዮ ፈጣሪዎች ወይም ቪዲዮ ክሬተርስ ያለው ጥቅም ደግሞ የቪዲዮ ተመልካቾች በኢትዮጵያም ሆነ ከሀገር ውጪ የፕሪሚየም ላይት አገልግሎት ከሆኑ ቪዲዮ በተመለከቱበት ሰዓት የኛን ቪዲዮ ሲያዩ ማለት ነው ልክ ዩቲዩብ በተሰበሰበው የክፍያ ገቢ 60% ለቪዲዮ ፈጣሪዎች ስለሚከፍል አንተ ወይም አንቺ ወይም እኛ ተጨማሪ የገቢ ምንጭ እናገኛለን ማለት ነው። ይህ አስደሳች ዜና ሊሆን ይችላል።